አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የቶኮደር ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ሆናችሁ ደግሞ ለሌሎች ጓደኞቻችሁ ሼር፣ ላይክ እና ኮሜንት በማድረግ አጋርነታችሁ አይለኝ። በዛሬው ሌክቸራችን የምናየው የ12ኛ ክፍል ቡትስትራምፕን ለመጨረሻ ሌክቸር እንሰራለን ብለን ነበር። ስለዚህ የምንችለውን ሰርተን ያልገባችሁም ነገር ተመሳሳይ እዛው ላይ ያሉትን ነገር ኮፒ ፔስት ስለሆነ ብዙ የሚያስቸግር ነገር የለም። ዞሮ አንዱን እንደ እንትን ልንገራችሁና እናልፋለን ማለት። ስለዚህ ኮምፖኔንቶችን እንዴት እንሰራለን የሚለውን ኮምፖኔንቶችን ስንሰራ ካስተመሩ እንደሚፈልገው እንዴት እንዲያደርግናል የሚለውን ኮምፖኔንቶችን ዛሬ ሌክቸራችን እንሰራለን ማለት ነው። አኮርዲንግ የሚባለው ለምን ጥቅም ይውላል ካል በዚህ አኮርዲንግ የተባለው እያያችሁት ከሆነ አኮርዲንግ የተባለው ልክ አንድ ሜሴጅ ክሊክ ስናደርግ ያን ሜሴጅ በውስጡ ያለውን ኢንፎርሜሽን ለማሳየት ስንፈልግ አኮርዴሽን እንጠቀማለን። ምሳሌ ይሄን ክሊክ ስናደርግ ይሄን ሜሴጅ ልናየው ዚስ ኢን ዘ ፈርስት አይተምስ ብሎ ለማድረግ ልክ ሜሴጁን ክሊክ ስናደርገው ወይም ያንን በተን ክሊክ ስናደርገው ወደ ሌሎቹን ኢንፎርሜሽኖችን ሾው እና ሃይድ እንዲያደርግልን ስንጠቀም አኮርዲንግ ፐርፐዙ ምንድነው? ሜሴጆችን ወይም በዛ ውስጥ ያሉትን ዲስክሪፕሽኖችን ሾው እና ሃይድ ለማድረግ የምንጠቀምበት ነው። ስለዚህ ከነዚህ ከሶስቱን የፈለገ ይሄን ፕሮግራም ይወስዳል። ከዛ እንደገና ደግሞ እነዚህንም ሶስቱን የፈለገውን ፕሮግራም ይወስዳል ማለት። ስለዚህ ለጊዜው እቺን ልውሰድና ኮፒ ላድርግና እኔ ላሳያችሁ ፕሮግራሜን ልውሰድና ማለት ነው። ስለዚህ እዚህ ፕሮግራሜ ላይ ልውሰድና ላሳያችሁ። እዚህ የሰራሁበት ፕሮግራም ስለሆነ ይሄን እንትን ላድርግና ማክሲማይዝ ላድርግና ላሳያችሁ። ስለዚህ ይሄ ነው። እዚህ አድርጌ ኮንትሮል ፕለስ ቪ ባደረገው እንዴት አድርጌ ፕሮግራሙን ሰራለሁ የሚለውን ነገር እዚህ ላይ ነው። እስኪ ስለዚህ በዚህ በላይቭ ሰርቨር ስናደርግ እውት ይያል በተሄ የሞጁል እንትን ማናት ይችን አኮርዲንግ አይተማን ስናደርግ ይሄን ሜሴጅ ያሳየናል። ስልክ ይሄን እንደገና ክሊክ ስናደርግ ኦፕን ወይም አለበዛ ሾው ኢን ዘ ኢንፎርሜሽኖችን ያሳየናል። እንደገና ደግሞ ክሊክ ስናደርገው ሾው ኢንፎርሜሽን፣ ከዛ ክሊክ ስናደርገው ሃይድ ኢንፎርሜሽን ሃይድ ለማድረግና ሾው ለማድረግ የምንጠቀምበት አኮርዲንግ ይባላል ማለት። አኮርዲንግ የሚጠቅመን ለምንድን ነው? ኢንፎርሜሽንን ሾው ለማድረግ ለማሳየትና ለመደበቅ ስንፈልግ አኮርዲንግ የተባለውን አኮርዲንግ የሚባለውን እንጠቀማለን ማለት ነው። አኮርዴሽን የሚባለውን ማለት እንጠቀማለን። አኮርዲን የሚባለውን እንጠቀም ሜሴጆችን ምን ለማድረግ ሃይድ ለማድረግና ሾው ለማድረግ። አላርት እንደገና የምንጠቀመው ምንድነው? አላርት የምትባለው ሜሴጆችን እነዚህ አሁን ምሳሌ ይሄን ሁሉ ፕሮግራም ከፈለግ ይወስዳል። ከዛ ይችን ከሆነ አላርት ሜሴጅን ለማሳየት ከፈለግ ይችን ከሆነ የሚወስደው ይችን ፕሮግራም ይወስድና ኮፒ ፔስት ስለሆነ ብዬ ነው እየፈጠንኩ ያለው። ስለዚህ ይችን ኮፒ ያደርግና እዚህ ላይ ኮንትሮል ፕለስ ቪ ያደርግና ይችን ሜሴጅ እንዴት እንደሆነች በዛው ላይ ማሳየት ይችላል ማለት ነው። እስቲ እናያት። ስለዚህ አያት እዚህ ላይ የምትለው እቺ ሾው ኢን ዘ አላርት የምትለው እዚህ ላይ ፕሮግራሙ ላይ ያየናት ናት መጥቺ ናት። ስለዚህ ምንድን ነው አኮርዲንግ ከዛ ቤጅ የሚባለው ነገር እንደገና ባጅ የሚባለው ነገር ለሚጠቅማል ካላችሁን ከዛ ኢንፎርሜሽን ወይም ፕሮግራም ጽፋችሁ አዲስ ኢንፎርሜሽን ነው ብሎ ለማየት ልክ እንደዚህ ነገሮችን ለማስቀመጥ ስትፈልጉ አዲስ ሜሴጆችን የመጡትን ነው ብለሽላችሁ ለማሳየት ምሳሌ በስልካችን ላይ ወይም በእኛ በቴሌግራም በምንጠቀሙ ፕላትፎርሞች ላይ ሜሴጆች ሲከሙ ኖቲፊኬሽን ይሄን ያህል ሜሴጅ ገብቶልሃል፣ ከዛ እንደገና ያልተነበቡ ሜሴጆች እንደዚህ አድርገህ ገብቶልሃል ወይም ተነብሎልሃል እያለ ሲደረግ የምንጠቀምበት ሜተድ እሱ ይባላል ማለት። ስለዚህ ምሳሌ ይሄንን ብታገኘችን አራት ሜሴጅ የምትለውን በወስድ ነችን ኮፒ አድርጌ በወስድ እስኪ እናያት እስኪ ይችን አራት ስትጠቀም የነበረውን ነገር በወስድ አሁን እኔ እስኪ እናያት። ስለዚህ ይችን እንዴት አድርጌ ወስድ ያለው ወይም ይችን እንዴት አድርጌ እጠቀማለሁ የሚለውን ነገር እሱንም በጋራ የምናየው ይሆናል ማለት ነው። ስለዚህ እዚህ ላይ ኮፒ አድርጌ ባረግ ስለዚህ ይችን ፕሮግራም እንዴት እንደምትሰራ እናያት። እያያችሁ ከሆነ ኖቲፊኬሽን አራት ኖቲፊኬሽን መጥቷል ይላል። በስልካችን ላይ ምሳሌ በስክሪናችን ላይ የሚታይ ኖቲፊኬሽን ይሄን ያህል ኖቲፊኬሽን መጥቷል ብሎ ለማሳየት ባጅ የተባለውን ፕሮግራም እንጠቀማለን። በከዛ ብሮድካም በሚባሉትንም እንድክንዝ የምትፈልጉትን ነገር ማንኛውም ነገር ከዚህ ላይ ክሊክ እያደረጋችሁ መውሰድ ትችላላችሁ። በተኖች እንደገና ምን አይነት በተኖች ልውሰድ ካለ እንደገና ደግሞ እንዴት ያነ በተኖች ልውሰድ ከፈለገ ይሄንን በተን ልውሰድ ካለ ይሄን ፕሮግራም ይወስዳል። ከዛ ላይኛው በተን ነው ፈልገው ካለ ይሄን በተን ኢንፑት ሪሴት ነው ካለ ይሄን ፕሮግራም ይወስዳል ማለት። ስለዚህ ይሄን ፕሮግራም ወስጄ ላሳያችሁ እስኪ እኔ ስለዚህ ይሄን ፕሮግራም እንዴት አድርጌ ልስራ ወይም የት ላይ ነው የምጽፈው ካል እዛው ላይ ከበተኗ ከዚህኛው ፕሮግራም ወጥቼ ኮንትሮል ፕለስ ቪ ባደርግና ከዛ ራይት ክሊክ አድርጌ ኦፕን ላይቭ ሰርቨር ላይ በከፍተው ብል እያያችሁ ከሆነ ይሄን ትዲዘር። ስለዚህ ይሄን ነገር ምን ለማድረግ ተጠቀም እንደዚህ ያደረገች እንትሮችን ስትጠቀሙ ፎርሞችን ስትጠቀሙ ማለት ትችላላችሁ። በተኖችን መጠቀም ትችላላችሁ ማለት ካርድም እንደዛው ነው። ስለዚህ ግሩፕ በተን ስንጠቀም እንደዚህ ምንም ማለት የተለያየ ነገር አያስፈልገውም። ኮፒ ፔስት ስለሆነ ካርድንም ስንጠቀም ካርድ የተባለው ነገር ይሁን የምፈልጋችሁትን ኮምፖነንት ከዚህ ዚስ ኢን ዘ ሳም ኦፍ ራይቲንግ ዘ ቦዲ የሚለው ይሄን ፕሮግራም ወሰደችን ኮፒ አድርጎ ይወስዳል ማለት ልክ እንደዚህ ያያራን መውሰድ ሲችል ይሄ ምንድነው እንትን ናቪጌሽኖችን ነው ማለት እንትን እነዚህ ኮምፖነንቶችን ነው። ከዚህ ውስጥ ግን በጣም ፎከስ አድርገን የምንወስደው ማለት ድሮፕ ዳውን የተባሉ ለመዘርዘር ስንፈልግ እነዚህ ነገር እንወስዳለን። ድሮፕ ዳውን ይሄን
ፕሮግራም የፈለገ ይሄን እንደዚህ ድሮፕ ዳውን አድርጎ ወይም ክሊክ ሲያደርግ ድሮፕ ዳውን የሚያደርግለት ወይም ሊስት የሚያደርግለት ከፈለገ ይሄን ፕሮግራም ይወስድና ይሄን ፕሮግራም እዚህ ላይ ኮፒ አድርጎ ምን ማድረግ ይችላል ማለት ነው። ኮፒ አድርጎ መውሰድ ይችላል ወይም ይሄን ፕሮግራም መስራት ይችላል ማለት ነው። እስቲ ነው ኮንትሮል ቪ አድርጌ ከዛ ኦፕን ዊዝ ላይቭ ሰርቨር ብለው ወይም ይሄን ድሮፕ ዳውን የተባለውን ፕሮግራም ለማየት ቢፈልግ ተማሪው እውትና እዚህ ላይ ድሮፕ ዳውን ኦፕሽን የተባለውን ክሊክ ሲያደርግ አክሽን አናዘር አክሽን ከዛ ሰብታይምስ ኢን ዘ ሂር የሚለውን ፕሮግራም ያገኛል። ይሄም ነው ድሮፕ ዳውን። ስለዚህ ድሮፕ ዳውን ላይ ግሩፕ ሞዴል ምናምን ግን ብዙ ጊዜ የምንሰራው ናቪጌሽን ነው። ናቪጌተር ይሄ ናቪጌሽን እያውት ካልሆነ የቡትስትራፕ ናቪጌሽን እውት እዚህ ላይ ሎጎ አለ፣ ከዛ ዶክመንቱ አለ፣ ኤግዛምፕሉ አይከኑ ብሎጉ፣ ከዛ ሰርችኑ፣ ከዛ እዚህ ላይ ቲዩተር ገጹ፣ ከዛ እንደገና ደግሞ ያለው ከዛ ቨርሽኑ አለ። ይሄን ነገር ድሮፕ ዳውን ቨርሽኑ ይሄን ነገር ለመጠቀም ይጠቀምበት። ይሄ ምንድነው ናቪጌሽን። የዚህ ናቪጌሽን ለመስራት ምን አይነት ናቪጌሽን ልውሰድ ካላችሁ የእናንተ ደስ የሚላችሁ ምሳሌ ይሄም እያውት ናቪጌሽን አለ፣ ሆም አለ፣ ሊንክ አለ፣ ድሮፕ ዳውን አለ፣ ዲሴብል ሰርች ማድረጊያ ሰርች ሁለተኛ ማድረጊያ ይሄን ፕሮግራም ይወሰድ። ይሄን ግን ለኔ የምትመቸኝ እቺ ፕሮግራም ስለሆነች እቺ ፕሮግራም ትመቸኛለች። ይቺ ፕሮግራም ትመቸኛለች። አያትቺ ናቪጌሽን ያላት ሆም ፊውቸር ያላትና እዚህ ላይ ያላት ነው። ስለዚህ ይቺን የፈለገ ሰውዬ ይቺን የፈለገ ኮፒ አድርጎ ወስዲያ ማለት ነው። ስለዚህ ይቺን ፕሮግራም ኮፒ አድርግና አሁንም እዛ አልኩባችሁ ቦታ ላይ እዚች ላይ ይሄድና ኮንትሮል ፕለስ ቪ ያደርገው ኮንትሮል ፕለስ ቪ ያርጎ እንደገና አሁንም ይሄን ፕሮግራም ቢሰራው ምን ይመስላል የሚለውን እስኪ በጋራ እስቲ በጋራ ኦፕን ዊዝ ላይቭ ሰርቨር ከፍቼዋለሁ። ስለዚህ እያያችሁ ከሆነ እዚህ ላይ ናቪጌሽን፣ ሆም፣ ፊውቸር፣ ፕራይሲንግ፣ ዲሴብል። ስለዚህ እነዚህን ጽሁፎች እንዴት እንቀያይራለን፣ እንደገና ደግሞ የሚመጡትንም እንትኖች ባክግራውንዳቸው ቴክስቶቹ እንዴት አድርገን እንቀያይራለን የሚለው ነገር እሱንም ደግሞ በግልጽ በሆነ አማርኛ እናያለን ማለት ነው። ስለዚህ ባክግራውንድ ለመቀየር ሰርች ቦታን ላይ ሄድና የእንትኑ ስለሆነ የሁሉንም ከሆነ ባክግራውንድ ብዬ ጽፋለሁ። ባክግራውንድ ብዬ ጽፋለሁ ማለት ነው እዚህ ላይ። ስለዚህ ባክግራውንድ ብዬ ስጽፍ እዚህ ላይ ይውትና የማንኛውም ባክግራውንድ ካላችሁ የሁሉንም የክላሱን ባክግራውንድ ከሆነ የክላሱን ባክግራውንድ ልቀይር። እስቲ ሙሉ የክላሱን ባክግራውንዶች ልቀይር ብል እዚህ ላይ ኮፒ አረግና እቺን ኮፒ አድርጌ እውት እዚች ላይ ልክ የዚህን ባክግራውንድ ለመቀየር ልክ እዚህ ላይ ታው ከሆነ ድሮፕ ዳውን እንትን የዚህ ሰርች በተኖች አሉ አይደል እንዴ? እነዚህ ሰርች በተኖች ላይ ክላስ ናቪጌሽን ናብ ባር የሚላለ እዚህ ላይ እውት እዚህ ላይ ይታችሁ ከሆነ ባክግራውንድ የራሱ አለ። ይሄን ባክግራውንድ ላጥፋና የራሱ ባክግራውንድ የተባላለ እዚህ ላይ ይሄን ራሱን ላጥፋና ኮንትሮል ፕለስ ቪ ላርግና ባክግራውንድ ሁሉም መቀየር አለበት ማለት ነው። እስቲ ነው አያያችሁትና ባክግራውንድ ሆኗል ጥቁር ሆኗል ማለት ነው። ስለዚህ የዚህ ድሮፕ ዳውን የሚለውንም ጨምሮ ባክግራውንዱ ይሄ ባክግራውንድ የእንትና ነው የድሮፕ ዳውን የዚህ ብቻው ቀይ ከሆነ የእንትኑ እንቀይረውም ካላችሁ መቀየር እንችላለን። ምሳሌ እቺን ላርጋ ካላት እቺ ሰብታይትል የምትለውን እቺን ላርጋ ብል እቺን ካዲዮታ ውጪ ያለው ነው ብለን እሱን አውርተንበታል። እቺን ልቻርጌ ወይት ላይ ነበረች ዝል ባክግራውንድ ሰከንዳሪ ነበር። እቺን ድሮፕ ዳውን አይደለች ናቪጌሽን እቺን እንዲያርግ አሁንም ባክግራውንድ የምትለውን ኮንትሮል ፕለስ ቪ ባረጋት ባክግራውንዱ እቺ መቀየር አለበት ማለት ነው። እስቲ እናየው እስቲ የተቀየረ ነገር ምንም የለማ። ስለዚህ ፕሮግራም ተሳስተና ማለት ነው። ስለዚህ ፕሮግራም አሁን ተመልሰን ማስተካከል ግዴታችን ይሆናል ማለት ነው። ስለዚህ ባክግራውንድ እቺ ነው ራሷን ኮፒ አድርጌ ልውሰድና ፕሮግራሙ ላይ ልመለስ። ስለዚህ ፕሮግራሙ ላይ ስመለስ ዘናቪጌሽን አፓር ፕራይመሪ ባክግራውንድ እሺ ሰብታይትል ያደርግልናል። ናቪጌሽን እሺ ድሮፕ ዳውን ናቸው እነዚህ። የዚህ ናቪጌሽን አለ። እስኪ ያያችሁ ከሆነ ባክግራውንድ ተቀየረለ ማለት ልክ እንደዚህ አይነት ባክግራውንድ ስንቀይር ባክግራውንድ ልክ እንደገና ደግሞ የእያንዳንዱን ባክግራውንድ ልቀይር ከተባለ እያንዳንዱ የሁሉንም የማንኛውን ባክግራውንድ ልቀይር ከተባለ ምሳሌ መጀመሪያውን ይሄን ከለር ለማድረግ የፈለገ ይችን ኮፒ ያደርግና ፈጠን እያልን ልበል ብዬ ነው ሰዓታችን እንትን እንዳይልብን። ስለዚህ ይችን የመጀመሪያ ላይ ማድረግ የፈለገ አንካር እዚህ ላይ ባክግራውንድ የምትለው ዘ ብራንድ የምትለው ላይ እዚች ላይ ጽሁፏንም ባክግራውንዱን መቀየር ይችላል። እስቲ መጀመሪያ የሁለቱን ባክግራውንድ እንቀይርና ላሳያችሁ። ልክ እንደዚህ አድርጌ ሁለተኛ እዚህንም ክሊክ አድርጌ በዚህ ላሳየው ባክግራውንዱ እንትና መቀየር አለባት። እኔ መጀመሪያ እያያችሁ ከሆነ የመጀመሪያው ባክግራውንዱ ሄስ ተቀይራለች። የሁለተኛውን መቀየር ከፈለኩኝ እዛው ላይ የሁለተኛው መቀየር ቀይ ማድረግ ከፈለኩኝ ቀይ አረግና እንዲህ አድርጌ ቀይ የሚለውን ክሊክ አረግና ኮፒ ከዛ ሁለተኛውን ባክግራውንድ ላይ ሊንክ የምትለው ላይ
ይታያችሁ ከሆነ እዚህ ላይ አንከር ሊንክ አንከር ሊንክ የሚለው ላይ ዝላለች። እቺንም ቀይ ማድረግ የፈለገ ተማሪ ወይም የፈለገ ሰው ምን ማድረግ ይችላል? ቀይ ማድረግ ይችላል ማለት ነው። ኮንትሮል ፕለስ ቪ ማድረጌ ይቅርታ፣ ኮንትሮል ፕለስ ቪ። ስለዚህ ይሄን ቀይ ይሆናል ማለት እንደዚህ እያደረጋችሁ አንድ ሁለቱም ሶስቱም ተቀየርኩላችሁ። እናንተ ሌላውን መቀየር ይሁንላችሁ። የሁለቱም ቀየረ የነዛ እያንዳንዱን ነገር መቀየር የፈለገ ተማሪ መቀየር ይችላል ማለት ነው። ስለዚህ ሰውየው እንደፈለገ ወይም ካስተመሩ እንደፈለገ መቀየር ሲችል ባክግራውንድ አሁን እየቀየረ ያለ ነው። ቴክስቶችን ቀይረን ከዛ በቴክስቶች ላይ ምን አይነት እንትኖች ይደረጋል ወይም ምን አይነት እንትኖች አለ የሚለውን ነገርም ደግሞ እሱንም ማየቱም ቀላልም ስለሚሆንብን ማየት እንችላለን ማለት። ስለዚህ እዚህንም ፈለኩኝ ይሄንም ከፈለኩ ኮንትሮል ፕለስ ቪ ባረግ አሁንም እንደገና ደግሞ እዚህንም መቀየር አለበት ማለት። ይሄ ምንድነው የእያንዳንዱ ጽሁፍ ባክግራውንድ ስንቀያየር ነው። ያያችሁ ኮነ ፊውቸር ዲሴብል የምትለውን ልቀይርና ሌላውን እናንተ መቀየር ዲሴብል የምትለውን እቺ ላርጋት ወይም እቺ እንደዚህ ላርጋትና እቺን ኮፒ አድርጌ ልውሰድና ዲሴብል የምትለውን ፕሮግራም ልቀይር አካል አንከር እዚህ ላይ ዲሴብል የምትለው እዚህ ትላለች። ከዛ እዚች ላይ እቺን ክሊክ አድርጌ እዚች ላይ ክሊክ አድርጌ ሳረጋት የዲሴብል የምትለው እንትን ትቀይራለህ ማለት እንትን ተቀይር። ስለዚህ እነዚህ ጽሁፎችን ልቀይር ካልክ መቀየር እችላለሁ። እዚህ ላይ ዲሴብል የሚለውን እዚህ ላይ ክሊክ አደረግና ዲሴብል የሚለውን እዚህ ላይ ክሊክ አደረግና ኮንታክት ብለው ኮንታክት ከዛ እንደገና ደግሞ እዚህ ፕራይሲንግ የሚለው እዚህ ላይ ፕራይሲንግ የሚለው ምን ልበለው አባውት ልበለው ብል አባውት ከዛ አባውት አልኩኝ። ከዛ እንደገና የእያንዳንዱ ጽሁፎች ፊውቸር የሚሉትን ዘለ ፊውቸር ሊበሉና ፊውቸር የሚለውን ልቀይረው ብል ምሳሌ ላይክ የሚል ብለው ጽሁፉን መቀየሩን ለማሳየን ላይክ ሚ ብለው ልክ እንደዚህ ያረኩብል ይሄን ነገር ለምሳሌ ኮንትሮል ፕለስ ሴፍ አድርጌ በዚህ በሞክር ጽሁፎች ይቀየራል። ኮንታክት አባውት ሚ ላይክ ከዛ እንደ ሆም ምናምን እያለ እንደዚህ ቀየር። ስለ ጽሁፎች እንቀይር ስልክ እንደገና ደግሞ የእያንዳንዶቹን ጽሁፎች ልቀይር ስልክ እዚህ ላይ ሰርች በትራል ሄደን ከለር ብዬ ጽፋለሁ ማለት ከለር ብዬ ስጽፍ እዚህ ላይ ከለር ይመጣልኛል። ስለዚህ የባክግራውንድ ከለር ኦፖዚት አደርጋለሁ ማለት ነው። ስለዚህ እቺን የሆነ የፈለገ ተማሪ ለምሳሌ ቀይ የፈለገ ቀዩ እንደዚህ ያደርግና ኮፒ ያደርግና ቀይ ላይ እንትን የምትለውን ቡጥ አሁን እዛ ላይ ይሄድና የመጀመሪያውን ቀይ የሆነ ማድረግ የፈለገ ሰው እዚህ ላይ ቢፈልግ ወትና የናቪጌሽን የመጀመሪያውን ቀይ ከሆነ ማድረግ የፈለገ ሰውዬ ክላስ የምትለው ይሄድና ክላስ የሚለው ነው ልኝ እሺ ዳንጀር ማለት ተመሳሳይ እንዲሆንብኝ ላይ ናቪጌሽን ኮላፕስ ከዛ አንከር ስፔስ እያነሰ ስለሆነ እዚች ላይ የምትለውን ባክግራውንድ ከለር ሳክሰስ ነበር ያልኩት። ስለዚህ እቺንም በሳክሰስ ነው ያልኳት። እቺንም እንደገና ኮንትሮል ላርግና ምን ዳንጀር ሆነች ማለት። ስለዚህ የመጀመሪያው መሆን አለባት ጽሁፏ ቀይ መሆን አለባት ማለት እያያችሁ ነው። ቀይ ሆነች። እቺኛው እንደገና ደግሞ ነጭ ላርጋብል የሁለተኛው ነጭ ላርጋብል እዚህ ላይ ዋይት የምትለውን እፈልጋለሁ። ዋይት እዚህ ላይ ላይት የምትላለች ላይት የምትለውን ኮፒ አደርግና ኮፒ ከዛ ምን እዚህ ላይ ወስድና ሁለተኛ ላይ አንከር የምትል ተመልከቱልኝ። ከዛ ምንድን ላድርጋት እዚህ ላይ ክሊክ አድርጌ ኮንትሮል ፕለስ ብል ምን ይፈጠርልኛል ማለት ነው። እዚህ ላይ ነጭ ትሆናለች ማለት ነው። ሁለተኛው እያያችኋት ነጭ ሆነች። እቺ እንደገና ደግሞ ቀይ ላድርጋብል የሁለተኛው አባውት የምትለውን አሁን እዚህ ላይ ወስድና ዳንጀር የሚለውን እመርጣለሁ። ከዚህ ላይ ዳንጀር የሚለውን ይሄን ኮፒ አድርግና ይቅርታ ሁሉንም ኮፒ ማድረግ አለብኝ። እንደዚህ አድርጌ ኮፒ አድርጌ ፔስት ባረጋት እዚህ ላይ ሶስተኛው ላይ አንከር የምትለው ላይ ዳንጀር ተባለችው ላይ ሳይሆን እቺ ላይ ዳንጀር ሆናልኛለች። ልክ ጽሁፏ ጥቁር ሆነችበት ላይ ዋርኒንግ የምትለው ትችላለች። እቺን አሁን ወይም እቺን ካልፈለኩም ዝለከላ አንከር ክላስ ሊንክ እዚች እውት እዚች ላይ አሁን እቺን ቀይ ማድረግ የፈለኩት ስፔስ ሰጥቼ ፔስት አድርጌ እውት ይሄን ነገር አሁን ስታውት ቀይ መሆን አለበት ማለት ነው። ያያችኋና ላይክ የምትለው ቀይ ሆነች። እቺኛውም ደግሞ ጥቁር ወይም ነጭ ማድረግ ከፈለኩኝ አባውት የምትለውንም ነጭ ማድረግ ይችላል። ስለዚህ ያው ምንም አዲስ ነገር የሚመጣ ምንም አዲስ ነገር የሚፈጠር የለውም። ያው ተመሳሳይ ነገር ነው። ኮፒ ፔስት ስለሆነ ድራግ ኤንድ ድሮፕ ነው የሚባለው። እሱ ማድረግ ስለሆነ ቀላልም ስለሆነ ብዬ ነው። ስለዚህ የፈለገውን እዚህ ዲሴብል ኢኔብል ናት የምትለውን እቺን የፈለገ ተማሪ እዚች ላይ ያደርግና ከዛ ስፔስ ሰጥቶ ቪ ቢያደርግ ወይም ኮንትሮል ፕለስ ፔስት ቢያደርግ ኦፕን ላይቭ ሰርቨር ቢያደርግ እውት እያያችሁ ከሆነ እንደዚህ ከሆነች ማለት። ስለዚህ እቺን ደግሞ ነጭ ማድረግ ወይም ማለበዛ ቀይ ማድረግ ከፈለኩኝ እቺንም ቀይ ማድረግ እችላለሁ ማለት ነው። እንዴት አደርጋለሁ ካለ ወይም እቺን ኢንፎ የምትለውን እስቲ እቺን ላርጋ ካልኩኝ እቺን ጽሁፍ ላርጋ ካልኩኝ እቺን ኮፒ አደርግና ፕሮግራም ውስጥ ያለው ማን የምትለው ላይ ነው እዚህ ላይ
አባውት የምትለው ናት ማለት። ስለዚህ እቺ አባውት የምትል ቴክስት ከለሯ ሆናለች አለ። ስለዚህ እቺም ክላስ ፕራይመሪ ባክግራውንድ እቺ ናት። ስለዚህ እቺን የዚህ አድርጌ ኮንትሮል ፕለስ ዲ ባረግ እቺን እዚህ ላይ ዶት አለ። ዶት መጨመር የለበትም ብለናል። ይሄን ባለፈው ሌክቸር አውርተናል። ስለዚህ እንትን መጨመር ማለት ሁለተኛ ማድረግ አያስፈልገንም። ስለዚህ ያያችሁ ከሆነ አባውት የምትለው እንትን ሆናለች ማለት ኢንፎ አለ። ስለዚህ ይሄንን ባክግራውንድ ስናስተካክል እያያችሁት ከሆነ በልክኛ ኮር ከምንጽፍ ባጭሩ ላይ ሾርት ከት እያደረገን የምንጠቀምበት ከሆነ ምንድነው ይሄ ቡትስትራፕን ኮንትሮል የምናደርግበት ወይም ቡትስትራፕን አክሰስ ማድረግ የምንችልበት ነው ማለት። ስለዚህ እነዚህ ከለሮች ምኖች እነዚህ ኮምፖኔንቶችን ምናምን የምንጽፍበት ነገር ነው ማለት። ሌላውም እንደገና ደግሞ ሄልፐሮች እንደዚህ እንደገና እንትኖች ኦፊሻሎች እንደገና ፓጌሽኖችን ፕሌስ ሆልደሮችን እንደገና እነዚህ ፕሌስ ሆልደሮችን ከዛ ቶሶችን ቱል ቲፖችን የምንሰራበት ከሆነ እነዚህ ነገሮች እያንዳንዱ ኮፒ ፔስት ስለሆነ የተመቻቸው ነገር ኮፒ እያደረጋቸው ፔስት የሚፈልግ ተማሪ ለዛው ላይ ፕሮግራሙ ዘው ላይ ስላለ የሚፈልገውን ተማሪ የሚፈልገውን ፕሮግራም ኮፒ ፔስት እያደረገ የሚሰራ ከሆነ የቡትስትራፕ ትልቁ አይዲያ ምንድነው? ኮዲንግ ከመጻፍ እንደገና ደግሞ ዌብሳይት በአጭሩና በቶሎ ምን ክሬት ለማድረግ ስክሮሊንግ ለማድረግ ከፈለገ እንደዚህ እያደረገ ማድረግ ሲችል የቡትስትራፕ አጠቃለው ኮዲንግ እኛ ከምንጽፍ በኦንላይን ወይም ማለበዛ ቡትስትራፕ በዌብሳይት ገብተን ፕሮግራሞችን ወይም እነዚህን ኮዶችን እየጻፍን ዌብሳይት ክሬት ለማድረግ በጣም ፈጣን ለማድረግ ነው። ስለዚህ በእያንዳንዱ ነገር ላይ በቡትስትራፕ ላይ ያልሰራኋቸው ብዙ አሉ። ስለዚህ እነዚህ ነገሮች ላይ ያልገባችሁ ነገር ካለ ቪዲዮ መስራት እችላለሁኝ። ስለዚህ ኮሜንት ላይ አሳውቁኝ። ወደ ሌላ ላይ ቀጣይ ያን ቻፕተር 1 ላይ እንዴት አይነት ፊግማን ተጠቅመን እንዴት እንትኖችን እነዚህን ዲዛይኖችን እንዴት ዲዛይን ማድረግ እንችላለን የሚለውን ነው የምናየው። ስለዚህ እነዛ ላይ ደግሞ ይሰራል ብላላችሁ ያሰባችሁ ተማሪዎች ካላችሁ ወይም የሚሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። የዛሬው ሌክቸራችንና ቡትስትራፕን ይሄን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።